ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ትላንትና እንደተናገርኩትኝ ወደ ፋሚሊ ጋር አልገባሁም ነበር እስከ ዛሬ ድረስ። አይ ቲንክ ትላንትና አይታችሁታል ይመስለኛል ቪዲዮ ላይ እና ዛሬ ወደ ቤተሰቤ ጋር ልገባ ነው ማለት ነው። እስከ ዛሬ ድረስ መጣለው እያልኳቸው እነሱ ጋር አልሄድኩም ነበረ። ስለዚህ ዛሬ ወደ ቤተሰቦቼ ጋር እገባለሁኝ፣ ቀላቀላለሁኝ። በነገራችሁ ላይ አልነገርኳቸውም ማለት እንደምሄድ አልነገርኳቸውም። ዛሬ እንደምገባ ማለት ነው። ግን ደግሞ እንደምመጣ ምናምን ነግሬያቸዋለሁኝ። ብነግራቸው እንዴት ይሆን አሪፍ ይሆን መጥፎ ይሆን አላውቅም። የኔ ሀሳብ እነሱን ሰርፕራይዝ ማድረግ ነው። እንግዲህ እስከዛሬ ትንሽ ቆይተናል። አይ ቲንክ ከተገናኘን አይደለ? ከእናቴም ጋር ከአባቴም ጋር ስፔሻሊ ከአባቴ ጋር ቆየው ወይ ረጅም ጊዜ ሆኖኛል። ከእቴ ጋር ተገናኝቻለሁኝ፣ ከእናቴ ጋር ተገናኝቻለሁኝ። ስለዚህ አሁን ደግሞ ከቀሩት ፋሚሊዎች ጋር ለመገናኘት ወደ ቤት እገባለሁ ማለት ነው እና አሪፍ ቆይታ እንደሚኖረን አልጠራጠርም። ከሌሉ ግን አለቀልኝ። እውነት እዚህ ልከርም ነው ወይኔ አሁን እኮ ልወጣ ነበረ። ወዴት? ይሄው እንደዚህ አብሮብሽ ምናምን ተጠርቻ። ወይኔ ውድ ነው ይግቢልኝ። እሺ ነግቢ ነይ ማይ። ሰላም ነው? የሉም? ማንም የለም አለ። አባትሽም አለ። አሁን እኮ ከሱ ጋር አብረን ልንወጣ ነበር። የት ትወጡ? ጎረቤት ተጠርተን። ባልኖርስ ቤት ባዶ ቤት ገብተሽ አይደብርሽም ነበር? ባለ ሁኔታ ወይኔ ማይኔ ውድ እንዴት ነው አባቴ? ደህና ነህ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ አለሁ። እግዚአብሔር ይመስገን አለሁ። እንግዲህ ፋሚሊዎች እንዳያችሁት ከፋሚሊ ከእናት ከአባቴ ጋር ተገናኝቻለሁ። እህቶቼ የሉም። ያው እንግዲህ ስራ ናቸውና ወደ ስራ ወደዚህ ወደዛ እያሉ ነው። በእርግጠኝነት ብናገር ኖሮ ዛሬ እንደምመጣ ብነግራቸው ኖሮ ፋድ ሰብሰብ ብሎ ይጠብቁኝ ነበር። እኔም ይኖራሉ ብዬ አስቤ ነበረ ሰርፕራይዝ ላርጋቸው ብዬ ራሴ ሰርፕራይዝ ሆንኩኝ። እነሱም ጭራሽ ጎረቤት ጋር ተጠርተው ሌላ ፕሮግራም ነበራቸው። ያው እንግዲህ እኔን ሲያገኙ ወደ ቤት ተመልሰውልኛል እና ከፕሮግራማቸው አላስተዋጉላችሁም። እሺ ትሄዳላችሁ፣ ግን ትንሽ ተጫውተን ምናምን ትሄዳላችሁ እና እንዴት ናችሁ? ግን አባቴ ይመስገን ጥሩ ነው። እንዲህ መገናኛችን ታላቅ ነገር ነው። መምጣትሽ በጣም ደስ ብሎኛል። ጥሩ ነው። ግን አንዳንድ ነገሮችን በመካከላችሁ በተፈጠረ ጉዳይ አሁን ብቻሽን ተነጥለሽ መምጣትሽ፣ እሱ እዛ አንቺ እዚህ መምጣትሽ፣ በዚህ ደረጃ በዚህ ሁኔታ ላይ ያለሽ ትንሽ ትዳር ከባድ ነው። ትዳር ትልቅ ነገር ነው። እግዚአብሔር አገናኝቷችሁ መልሳችሁ በትንሽ ነገር እንደገና ደግሞ በማይሆን ነገር ላይ እንዲህ ያለ ነገር መኖሩ ጥሩ አይደለም። የለም። ስለዚህ ወደ ነበራችሁበት ወደ ቀድሞ መለወጥ፣ ወደ ቀድሞ መቀየር፣ ወደ ቀድሞ ሀሳብ መምጣት እንጂ እዚህ ላይ መራራቅና ሌላ አይነት ሁኔታ መፍጠር ተገቢ አይደለም። ትዳር ተራራም ሸለቆም ነው፣ ሜዳም ዳገትም ነው። ስለዚህ ሁሉ ጊዜ አልጋ በአልጋ አይደለም። በትዳር ሲገባ ብዙ ፈተናዎች አሉ። እነዛ ፈተናዎች ማለፍ፣ ብዙ ችግሮች አሉ። እነዛ ችግሮች ማለፍ በትዕግስት ፍሬ ያላት በለሷን የሚጠብቅ ፍሬ ይበላል ይባላል። በለሷን ገና ስትበቅል ያየት ሰው በለሷ አድጋ ፍሬ ስታፈራ ፍሬዋ ይበላል። ስለዚህ እቺ ፍሬ የላትም ተብሎ ያችን በለስ አይደለችም ብሎ ማጥፋት ተገቢያ ስላልሆነ ይህ የትዕግስት የበለስን ፍሬ የመጠበቅን ያህል ወይም ዛፍ ተክሎ ፍሬ እንደሚገኝ ቡና ተክሎ የቡና ፍሬ ማግኘት እንደሚቻል እና መጠቀም እንደሚቻል እናንተም ነገ በፍሬያችሁ ብትደሰቱ ያን ፍሬ አፍርታችሁ መኖር የምትችልበት ደረጃ ነው መስተካከል ያለበት። አሁን ደግሞ ይሄን ነገር እኔ ሰማ ትንሽ ቅር ብሎ የነበረ አንዳንድ ነገሮች በሰማሁት ሁኔታ አሁንም ያን መስተካከል አለበት፣ መሻሻል አለበት። ይሄን ሀሳብ መለወጥ አለበት በፍጹም። ምክንያቱም ከእግዚአብሔር በታች ያለው አባት፣ እናት፣ ሰው ነው ያለው። ስለዚህ ይሄ ምክር ተቀብላችሁ እኛ እንዴት እንደኖርን አታስታውሺም?
ሁልጊዜ በደስታ እየሳቅን አልኖርንም። ሁልጊዜም በማግኘት በድሎት አልኖርንም። ሁልጊዜም በማጣት በችግር አልኖርንም። ሁልጊዜም በጤና አልኖርንም። ሁልጊዜም በህመም አልኖርንም። ህመምም አለ፣ ጤናም አለ፣ ደስታም አለ፣ ሀዘንም አለ፣ ማጣትም አለ፣ ማግኘትም አለ፣ ከፍታም አለ፣ ዝቅታም ስላለ ሁሉ ተቻችሎ ነው። ያን ስል እንግዲህ ከእግዚአብሔር በታች ሰው ነው ያለው። ያለውን የተፈጠረውን ችግር መፍታት ይቻላል። ስለዚህ አሁንም ይሄ ምክር ነው የምሰጥሽ እንጂ በእውነት ወደ እረፍት መተሽ ቤተሰብ እናት አባት ጋር መተሽ እንታዚም ወይም እንዲሰማሽ አይደለም። ሀሳብ ምክር እየሰጠሁሽ ነው። ምክር ለመስጠት የምፈልገውና አይዞሽ፣ ሁሉ ነገር ይስተካከላል። እግዚአብሔር ያስተካክለዋል። ሁሉም ነገር በጸሎት ወደ እግዚአብሔር መቅረብ እንጂ በዚህ ሁኔታ መሆን መቀጠልም የለበትም። ስለዚህ ትዳር ወርቅ ነው። ትዳር ፍሬ አለው። ትዳር ውበት አለው። ትዳር ፍቅር አለው። ትዳር ሰላም አለው። ስለዚህ ወደ ሰላም ኑሩ መግባት ይሄ በጣም እጅግ በጣም ጥሩ ነው። እግዚአብሔር ደግሞ የሚወደው የሆነው እና እንግዲህ እግዚአብሔር በሰላም ተገናኝታችሁ ወደ ትዳራችሁ እንድትመለሱ የአባትነት ምክር ነው የምመክርሽ። ልጫንሽ አይደለም፣ እንዲሰማሽ አልፈልግም። እዚህ ላይ እኔ ከሰማሁት አንጻር ጥሩ ስለማይሆን በሱ በኩል አሁን እስካሁን ድረስ እንኳን በሱ በኩል ምን አይነት ሀሳብ ውስጥ እንዳለ እንዴት ያለ ጭንቀት ውስጥ እንዳለ አላውቅም። ሊሆን ይችላል ትዳር ላይ ስናየው እኛ ገጥሞናል። አንቺም ደግሞ በተለያየ ሀሳብ ውስጥ ሆኛለሽ። ስለዚህ እስኪ ለማስተካከል ጥረት ማድረግ ነው። እስኪ መለስ ብሎ ማሰብ፣ መለስ ብሎ መመልከት፣ የወደፊቱን ማየት ይሻላል ብዬ ነው። ልንጫኒ ሳይሆን ልመክርሽ ነው ልጄ። እኛ ብዙ አይተን ብዙ ሆነን አይተነዋል እና እስከዚያ ድረስ ያቆየን በመካከላችን በጥሩ ሰላምና ፍቅር እያገናኘን ይኸው ዛሬ ድረስ ደርሰናል። እግዚአብሔር ደግሞ እድሜና ጤና ሰጥቶናል። እግዚአብሔር ይመስገን። የእኛን እድሜና ከዛ በላይ አብራችሁ እንድትኖሩ እኔ እመኝላችኋለሁ፣ እጸልያለሁ። እሺ፣ አመሰግናለሁ። እንግዲህ ምክር እቀበላለሁ፣ ችግር የለውም። ያው ከእናንተ በላይ አይደለሁምና ብዙ አይተዋል፣ ብዙ ነገር አሳልፈዋል። ስለዚህ እኔ ብዙ መማረው ነገር ይኖራል አይደለም? አዎ ልክ ነው። በፊትም እኔ ልምጣ ብዬ ነበረ፣ ደውዬ ልምጣና በመካከላችሁ የተፈጠረውን ችግር እንፍታ ተወያይተን ብዬ ነበረ። ባይዘዌ በሁለት ባልና ሚስት መካከል ሶስተኛ አራተኛ ሰው አስፈላጊም አይደለም። እነሱ ደግሞ ልጆች ስለሆኑ ነው የትዳርን ጣዕሙን ትዳር ምን አይነት እንደሆነ ወደፊት የገፉ ሕፃንም ሲመጣ ደግሞ ሲያዩ በይበልጥ ማንም መካሪ ምንም አያስፈልጋቸው። እነሱ ተሳስበው በልጃቸው ደስታ አብርሽ ራሱ ውጭ ወጣ ብሎ ከሆነ ልጅ ካለ ወደ ቤት እስከሚመለስ በጣም ነው የሚጓጓው። እና ልጄ እኔ በፊትም ልምጣ ብዬሽ ነበረ። አይ እናቴ ምንም ችግር የለም ስትይኝ ይፈታል፣ ያው ልጆች ስለሆኑ እንትን እስከሚሉ የትዳርን ጣዕሙን ጥቅሙን ትዳር ምን አይነት እንደሆነ እስከሚያዩት ነው ብዬ እኔም እንትን አልኩ። ልምጣ ብያታለሁ፣ ደውዬ ነበረ። እና አሁንም ቢሆን ምንም ችግር የለም፣ ከኛ ብዙ ምክር ትወስጃለሽ፣ ልምዱን እሰጥሻለሁ፣ ምክሩን መክርሻለሁ። ልጄ ቅርጽ አድርጌ አሳምሬ ትዳር ምን አይነት እንደሆነ ደግሞ ታይዋለሽ። አልጋ ባልጋ አይደለም አለው፣ የሚቆነጥጥም ነገር አለው፣ የሚጎረባብጥም ነገር አለው። ከዛ በኋላ ደግሞ ሁሉን ነገር የምትረሽበትም ነገር ማስረሻም ይመጣል። 3 ስትሆኑ ደግሞ ጫወታው ይጣፍጣል። እንደዛ ነው ልሻለሁ ልጄ፣ አይዞሽ። እኔ አሁን እግዚአብሔር በሆድሽ ያሽውን በሰላም በእጅሽ ያሳቅፍሽ። ከዛ ወዲህ ማንም አያስፈልጋችሁም። ከልጃችሁ ጋራ እፍ ያለ የጣፈጠ ፍቅር ላይፍ ነው የምታሳልፉት የኔ ውድ። እኔ አሁን እንግዲህ እንዲህ ነው የምመክርሽ። ትዳር ሲባል እንዲሁ እንትን አይደለም። ብዙ ነገሮች አሉ፣ ብዙ የሚያሳስቡ ነገሮች አሉ። ብዙ ይሄን ላድርግ፣ ይሄን እንዴት ነው ወደፊት የሚል ነገር አለ እና ብዙ ነገሮች አሉ። አይዞሽ፣ የተረፈውን ነገር ደግሞ እናስተምርሻለን በሂደት ነገሮቹን። ትዳር ማለት አንድ ነገር በዚህ አጋጣሚ ልናገረው የምፈልገው ነገር አለ። አሁን እርግዝና እንደዚህ ቀላል ነገር ነው። የእናትንም ትዳር ደግሞ ምን አይነት እንደሆነ፣ ልጅ መውለድ ምን አይነት እንደሆነ፣ ወደፊት ደግሞ ምን አይነት እንደሆነ
በደንብ አርገሽ ታይዋለሽ። አየው ታዲያ ያየሽው ነው። በመጀመሪያ ደረጃ መንገድ ላይ ነሽ። ከዛ ደግሞ እየተጨመረ ሲመጣ ደግሞ ለካ እናቴ ወይኔ የምትይባት ሰዓት አለች። ያንን ስታይ ትዳር ምን አይነት ህይወት እንደሆነ ምን አይነት በውስጡ ምን አይነት ነገር ውጣ ውረድ እንዳለው ትረጃዋለሽ። በቃላት እናስረዳሻለን፣ በተግባር ደግሞ አንቺ ታየዋለሽ። ይሄን ይመስላል ልጅ አይዞሽ። እሺ ችግር የለውም። ያው እውነት ለመናገር ገና ከሆኑ እኔም እያየሁት ነው። እውነት ለመናገር ማለት ሁሉ ነገር አልጋ ባልጋ አይደለም። አንደኛ፣ ሁለተኛ ደግሞ እናትነትም ምናምን ቀላል አይደለም። ከእርግዝናው ነው የሚጀምረው። ያ ፕሮሰስ በጣም ቀላል አይደለም። እንደ የሆነ ጊዜ እንደውም አታስታውሽም እንደ ደውዬልሽ እኮ አውቃለሁ። እንዴት አሳደግሽን? በጣም ከባድ እንዴት አሳደግሽን ብዬ እኮ ደውዬልሽ አውቃለሁ። በደህና ጊዜ የተወለዱ ልጆች ጥሩ ጥሩ ደረጃ ላይ ደርሰዋል። ያው እኔ ነኝ የቀረሁትኝ፣ እኔ ነበርኩ የቀረሁትኝ። እኔም እንደዚህ አይነት ጥሩ ደረጃ ላይ ደርሻለሁ፣ እግዚአብሔር ይመስገን። እኔ ነኝ የመጨረሻ። ስለዚህ ይሄንን ሁሉ ልጅ ሲያሳድጉ ብዙ ውጣ ውረድን እንዳዩ ያው ያስታውቃል። ብዙ ነገር እማራለሁ ብዬ አስባለሁ። እንግዲህ ከቤተሰቦቼ ጋር በጣም ጥሩ ቆይታ አሳልፋለሁ ብዬ አስባለሁ። ምክንያቱም ከተገናኘንም እንደዚህ አብረን ረጅም ጊዜ ካሳለፍን ቆይተናል እና ትንሽ ጊዜያቴን እዚህ ነው የምጨርሰውና ይሄን ይመስላል። ጥሩ ቆይታ እናሳልፋለን ብዬ አስባለሁ ከእናንተ ጋር አይደለ? ዝም ብዬ በደረቁ አዳረኩሽ እኮ ብዙ ጊዜ ስላለን ደግሞ ብዙ ነገሮችን እንወያያለን፣ እናሳልፋለን፣ እንማራለን፣ እንማማራለን። አሁን ተነስቼ እስቲ በደረቁ እንትን ከምልሽ በናፍቆት ተገናኝተን ግን ወሬ ለፈለፍን እስኪ በቃ ብዙ ወሬ በጣም ተነስቼ እስቲ በባዶ ልሽና አዳረኩሽ። እሺ ጋሼ ታዲያ ስራ እንዴት ነው? ስራ ይኸው እስካሁን ድረስ እግዚአብሔር ጉልበትና ጤና ሰጥቶኝ አቅም ሰጥቶኝ በከፍታም በዝቅታም በድካምም በብርታትም ይኸው አለ እሰራለሁ። እግዚአብሔር ይመስገን። የሁሉ የሆነ ከእግዚአብሔር ነው። እኔ እግዚአብሔር አመሰግናለሁ። ደግሞ ዛሬ ከአንቺ ጋር መገናኘቴ ትልቅ ደስታ ፈጥሮብኛል በእውነት። ምክንያቱም በዚህ ጊዜ ትመጫለሽ ብዬ አላሰብኩም ነበረ። መጥተሻል፣ እግዚአብሔር ይመስገን። እና አሁን በተነጋገርነው መሰረት ሰፊ ልምድ ሰፊ ትምህርት የምታገኝባቸው ነገሮች ስላለው እዚህ የሆነ በሂደት እየተጫወትን ስለ ትዳር ምንነት የበለጠ ደግሞ ወደፊት ምን ሊኖር እንደሚችል በሚገባ ትምህርት ወስጃለሽ፣ ትቀስሚያለሽ። በጣም ጥሩ ነው። አሁን እስኪ እናትሽ የሆነ አፍ ላይ ጣል ቢደረግ ነገር ብታመጣ በደረቁ እንዳው ውሃም ጀበናውም ቡናውም እንትን በይ እስኪ ሞቅ ሞቅ ምን ላግዝሽ እናቴ? ሮጥ ሮጥ በይ እስኪ በልጅ እግርሽ ልክ ነው። በልጅሽ እግርሽ ጥረት ጥረት ብለሽ እስኪ ጀበናውን ቡናውን ረከቦቱም እስኪ ከፎቶሽ ላይ ባየው መልክሽ ውበት ቁንጅናሽ ሳትነግሪ ነገረኝ ምስልሽ ለኔ መኖርሽ ወዝሽን ጨልፈሽ ለኔ መስጠትሽ ቁንጅናሽን አተሽ ቆንጆ ማረግሽ የፊትሽ ቁንጅና ገረመኝ የጥርስሽ ንጻቱ ዛሬ ካንቺ ባጣው የኔ ዓለም አመመኝ በብርቱ ነፍስ ሳቆንና ነገሩን ሳቀነው ቆይቼ ከኔ ፊት አየሁት መልክሽን ካንቺ ላይ አጥቼ ውበትሽን ያጣሽው እማ ስትወልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው እወድሻለሁ እወድሻለሁ የአፍሮ ፀጉር ጥቁረት ይገርማል የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ፎቶ ይናገራል ሞገስክን ያጣኸው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው እወድሃለሁ 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 እወድሃለሁ